እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል አርቲስት ሚካኤል ታምሬ ተናገረ። ተኩሰኮ ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆኑ እኮ ነው። ውድ ኦርቶዶክሳውያን ምንድነው እየሰማን ያለ ነው? መሽቶ ሲነጋ ሁሌም የኦርቶዶክሳውያን እልቂት ነው እየሰማን ያለ ነው። አሁንም ይሄው በአርሲ በምዕራብ አርሲ እየሞቱ ይገኛሉ። ጭራሽ ደግሞ ለብዙ ረጅም ዓመት ያስቆጠረ ቤተክርስቲያንም የተቃጠለ ይገኛል። ምንድነው እየሰማን ያለ ነው? ይሄ ነገርስ ማብቂያው ምንድነው? ቆይ ግራ የሚገባ ነገር ነው። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተሰምቷል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው መሰደዳቸውና እንዲሁም ደግሞ መኖሪያ ቤታቸው መቃጠሉ ተነግሯል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፋ ቀበሌና እንዲሁም ደግሞ ካራኮፍታኔ በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገለዋል። በአካባቢው የ101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ማህበረ ቅዱሳን ቴሌቪዥን አስታውቋል። እሻው ምንድነው የሚባለው? አሁንም ያሉት በህይወት ያሉት አሁንም በስጋት ነው ያሉት። ንብረቶቻቸው እየጠፋ ነው፣ ቤታቸው እየተቃጠለ ነው፣ እየሞቱ ይገኛሉ። ማን ነው የሚደርስላቸው? እነዚህ ሰዎች መንግስት የላቸውም እንዴ? አገር ውስጥ አይደሉም እንዴ? የኢትዮጵያ አካል አይደሉም እንዴ? እሺ ቤተክርስቲያንስ? የቤተክርስቲያን አስተዳዳሪዎችስ? አባቶች የት ነው ያሉት? መቼ ነው የሚደረስላቸው? በየአመቱ እንደዚህ የሚያልቀው? አረ በመድኃኔዓለም ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል አርቲስት ሚካኤል ታምሬ ተናገረ። አሁን ላይ የ10 ሰው ሞት አያስደነግጥም፣ በእንትና ዞን ታጣቂዎች 10 ገደሉ የሚል ዜና ብትሰማ ውይ ቀላል ነው አምልጧቸዋል ማለት ነው ልትል ትችላለህ። በግሌ ባለፉት 27 ዓመታት እንኳን ውጭ ሀገር ሄዶ ለመኖር አሳስቦኝ አያውቅም ነበር። አሁን ግን ከዚህ ሀገር ለመውጣት ነው ሐሳቤ ምን ብሏል። ሚዲያዎቻችን ሺህ ሰው ቢሞት አይዘግቡም። ውጭ ሀገር በተፈጥሮ አደጋ የሞተ የ8 ሰው ዜና ግን ያሯሩጣሉ። እዚህ እኮ 200 ሰው ሞቷል። በየሰዓቱ የልጆች ደህንነት ያሳስበኛልን ብሏል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው። በዚህ ወቅት ህወሓት ሸኔ ሳይሆን በሁላችንም ህይወት ዕጣ ፋንታ የሚወስነው 4 ኪሎ ያለው ነው። ትኩረታችን 4 ኪሎ ሊሆን ይገባል ሲልም ተደምጧል። በዚህ ሐሳብ እናንተስ ምን ትላላችሁ? እንግዲህ ሁላችንም የምንወደውና የምናከብረው አርቲስት ሚካኤል በቅርቡ አንድ የፖድካስት ፕሮግራም ላይ የተናገረው ነገር በጣም ብዙ ሰዎች ዘንድ ደርሶ እያነጋገረ ይገኛል። መንግስትን የተናገረበት መንገድና አሁን ነባራዊ ሁኔታ ሀገራችን ያለችበት የሀገሮችን ዜጎች ያሉበትን ሁኔታ የተናገረው ነገር ብዙዎችን እያነጋገረ ይገኛል። እስኪ እናንተም ስሙትና ሀሳብ አስተያየታችሁን ስጡ። አሁንም በቻላችሁት መጠን ለአርሲ ምዕመናኑ ድምጽ ትሆኑ ዘንድ እንጠይቃለን። እንግዲህ ያው የምትችሉት እንግዲህ በዚሁ በሶሻል ሚዲያ ላይ መረጃውን በማሰራጨትና የሚመለከታቸው ሰዎች እንዲሰሙት መንግስትም አንድ ነገር እንዲያደርግ እንዲሰማው ተጽዕኖ መፍጠር ነው በሚዲያው ያለው ነገር። እንግዲህ ሌላ ምንም ልናደርግ አልችልም። በቻላችሁ መጠን ወደ እግዚአብሔር ጸልዩ። መፍትሄ ከእግዚአብሔር ስለሚመጣ ወደ እግዚአብሔርም ጸልዩ። የእግዚአብሔር ደግሞ እንግዲህ ህዝብን አስተዳዳሪን መንግስትን አስቀምጦልናል። መንግስት ደግሞ ምላሽ እንዲሰጥ ለመንግስትም መረጃዎችን ሼር በማድረግ እንግዲህ ብዙ ቫይራል ወጥቶ መንግስትም እንዲሰማው ማድረግ አለባችሁ። እስኪ የሚካኤል ታምሬን ስሙት። እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሐሳብ በፍጹም ኖሮኝ አያውቅም። እኔ ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩኝ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ፣ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ሽጉጥ ይዘ ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ እንዴ እናንተናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። አራት ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰው ለማባረር ነው አይደል?
አይሆንማ ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆን እኮ ነው እና ያ አይነት ኢንሴኩሪቲ አለ እሱ በጣም አደገኛ ነገር ነው በጣም አደገኛ ነገር ነው አዎ እና የምትናገረውን ነገር ያሳንስብሃል ለምሳሌ እንደ ጸሐፊም እንደ አርት ውስጥ እንዳለ ሰው የሆነ ነገር ልትል ይልና ያንስብሃል ያለው ከፊት ያለው አደጋ በጣም የሚያስደነግጥ ነው አይቶ እንዳላይ የምናልፍበት መንገድ በጣም ያስደነግጣል ከዛ አይ መቼም አይሆንም የምትለው ነገር በ15 ቀን ይሆናል እንዴ ካኒው ማጅን ህወሓት ከመቀሌ መጥቶ እዚህ ደብረ ሲና ነበርኩ ከሆነ ጊዜ በፊት በጣም የሆነ ቲቪ ሲሪየስ ላይ ራሱ ብትል ሊፈጠር በማይችልበት የፕሎት ፕሮግሬስ ነው ይሄዳል እንዴ ይሄ እኮ በፊት ይሄ ምንድነው እኛ ሀገር ምን ይላሉ መሰለህ አሁን ጅቡቲዎቹ ሶማሌዎቹ ምናምን ችኮ ናቸው ይላሉ ይሄ አጉልልህኛ ናቸው ይላሉ ኢትዮ ኤርትራ ጦርነት ጊዜ ለ10 ደቂቃ ተኩስ ከተለዋወጡ ኢንታውዘምስ ይሞታል ሰው ወታደር ምናምን ሶማሌ 20 ዓመት ሲዋጋ አንድ ከተማ ሙሉ ምናምን ሲላቀቅ 10 ሰው አይሞትም በቃ ያይና ተው በቃ ዛንቅባ ምናምን ይገባሉ ምናምን እልህ ምናምን ነገር አለ ይሄ እንትና ለምሳሌ ኮንጎ ምናምን የምትለው የሆነ እንትና ቡምቡም የሚባል ሰውዬ አመጻ አስነስቶ ሜሌልና የሆነ በ3 ወር ውስጥ ኪንሻሳ አቅራቢያ ደረሰ ምናምን የምሰማው እንደዚህ አይነት ነገር ነው አሁን በቃ እኛም እንደዛ ሆነ እኮ ያ ምናምን አመት ምናምን በደንብ ነው ቆይ ነበረው ሄዶ ከዛ በቃ መጣናሉና መጡ ደረሰ በጣም ይገርም ነው ኦቨር እንብል በጣም ገና ራሱ ፕሮሰስ አድርገን ነው የጨረስነው ነገር አይመስልም አይደለም የኖርና ያየነው ነገር ስለሆነ በጣም ከባድ ነገር ነው ግን የምልታዘ ኤክስፒሪየንስ ላይ ከባድ ነበር አንዳንዴ በተለይ አንተ ካራክተር ከባባድ ነቆራዎችን ቻናል የሚደረግበት ነው እና ፐርሰናሊ አፌክት አላረገኝም ምናልባት ሊያረገኝ የሚችልበት ቦታ አልሄድኩ ይሆናል አላቅም እንደንትን እንዳውን ይሄ የኢሳያስ ኮሜዲ ያወቀው ምንም ብዙ አልሆንኩም እዚህ ጋር ሁለት ሪብስ ብቻ አይ ብዙ እንትን አልሆንኩም ለነገሩ በቃ አንዳንድ ጊዜ እኮ ያው አሽሙሩንም ተረድቶ ሳታየሩንም ተረድቶ ምናምን እንትንም እኮ እሱም አቅም ይፈልጋል አይደል እሱም እንዳለ ሆኖ ወይ እንግዲህ ወደ ተቆጡት ሰዎች አልሄድኩም ይመስለኛል ምናምን ብዙ ያን ያህል በቀደም ለታ ያወራን አዲስ ኢንትረስቲንግ ሌላ ደግሞ ፖለቲካል ሳታይር ላይ ደግሞ እየተሳተፍክ ነው ምን ያክል ሪቪል ማድረግ እንደሚፈቀድ ባላቀም ልትነግረን ትችላለህ እኔ በጣም ወደው እንትን ስለሆነ ሆነ ከዛ ጽሁፍ ጋር በተገናኘ እሱን አንስተን እንድትነግረኝ የምፈልገው ያው ምን ያክል ሪቪል እንደምታደርግ አንተ የምታውቀው ግን ፖለቲካል ነገር እየሳበህ ነው ወይስ ኮኢንሲደንስ ነው ነገሩን ካልነገርከን መቼም አይ ፖለቲካል ነገር ይስበኛል ምንም ጥያቄና መልስ የለውም ይሄኛው ምንድነው የሶሻሊስቱ ጠቋይ ጉዳይ ነው ሐማቱማ ይባላል ደራሲው ኢያሱ አለማየሁ ነው የህወሓት ማን የኢህአፓ እንትን የነበረ ከመስራቾቹ ዋናው ከነ ብርሃነ መስቀል ጋር የነበረው ሰውዬ ነው ፖሊት ቢሮ አባል የነበረ ሰው የጻፈው ነውና ያንን ዳርክ ጊዜ በጣም የፍትህ ችግር የነበረበትን ጊዜ ኔሽን ያብዳል እኮ ህዝብ ያብዳል ያንን ያበደ ጊዜ ከሰከነ በኋላ ነው የጻፈው የፍርድ ቤት ጉዳዮች አድርጎና እሱን ወደ ቲቪ ድራማ ያመጣ ነው እንደ ጽሁፍ በጣም የምወደው ጽሁፍ ነው በጣም ኢንተረስቲንግ ነው ወደ ፊልም የማምጣቱ ሐሳብ ወደ ተከታታይ ድራማ የማምጣቱ ሐሳብ ሲመነጭ በጣም ደስ ብሎኝ ኢቭን በፕሮዲዩሰርነትም ተሳተፍበታለሁ እሱ ስራ ላይ በጣም ኢንተረስቲንግ ነውና በጣም የሚገርመው ይሄ ተመሳሳይ እየዞረን አንድ አይነት ጉዳይ ላይ ቁጭ ምንለው ነገር አለ በጣም እንደ ሀገር እዛ ላይ የምታያቸው በጣም
በጣም የሚያስደንቁ ፍትህ አልባነቶችና ግፎች ጭቦ በቃ ዞር ስትል ታያዋለህ። ዘንድሮም አለ የሆነ ካቻምናም ነበረ ምናምን እና ቅርጹ ይቀየር ይሆናል እንጂ አለ እና መቼ ነው የምንማረው የሚሉ በጣም ያስደነግጣል። የሚደንቅ ነገር አለው አይደል? የሆነ ስክሪፕትድ ነገር ድጋሚ እያጠናን እየደገም ነው የሚመስል። በቅርብ ቀን አንድ ወዳጄ እንደዚህ እያለኝ ነበር። በሚደንቅ ሁኔታ የ1960ዎቹ ከዛ 80ዎቹ የ90ዎቹ መጨረሻ አሁን ደግሞ ያለፉት 4 ዓመታትን ስናየው አብዛኛው መሰረታዊ ጉዳዮች እንግዲህ ምርጫውም ተካሂዶ አልቋል። እንግዲህ አሁን አሸናፊው የትኛውም መንግስት የትኛው ብቻ ግን እስኪ እነዚህን ጥያቄዎች ይመልስልን። እንደዚህ ሰው በስጋት የሚኖርበት ሀገር መሆን የለበትም። ለነዚህ ጥያቄዎች መልስ በመስጠት ሰው በነፃነት እንደው ከፖለቲካው ነፃ የሆነ ዜጋ ነው ብዛቱ እና በሰላም ወጥቶ ይግባ። በቃ ትዕቢተኞችን ጥጋበኞችን መንግስት የያዝልን አቅም ያለው መንግስት ነውና የያዝልን። በቃ ዜጎች በስነስርዓቱ ወጥተው ይግቡ ይኑሩ። እዚህ ምድር ላይ ምድርን ያስገኘ የፈጠረ ፈጣሪ ነው። ፈጣሪ ያስገኘው ምድር ላይ መኖር አለብን፣ በነፃነት መኖር አለብን። በቃ ወጥተን እንግባ። መንግስቱ ይባርከን ስማን።